ነው። የመንፈስ ቅዱስ ኃይል ማለት በአንድም በሌላም የሚሰራ ትልቁ የመንፈስ ቅዱስ ስራ ምንድነው ብላችሁ ካሰባችሁ ክርስቶስን ማግነን ነው። ጴጥሮስ ከዚያ በኋላ እንደዚህ ነው ያለ። ተጠራና በሸንጎ ያዙት። ምንድነው ጴጥሮስ ተናገር አላችሁኝ? አዎ የሆነው እንደዚህ ነው። እናንተ ገደላችሁ፣ ሰቀላችሁ፣ ቀበራችሁት፣ እንዳይነሳ ጠባቂ ያቆማችሁበት፣ እግዚአብሔር ግን ከሙታን መካከል አስነሳው። እንግዲህ ንገረን ካላችሁ የዚህ ሰው ታሪክ የተቀየረ በናዝሬቱ በኢየሱስ ስም ነው አለ። የሞተ ሊነሳ፣ ሽባ ሊተረተር፣ አንካሳ ሊዘል፣ አሮጌው በአዲስ ሊተካ፣ ስርዓት ሊቀየር የመንፈስ ቅዱስ ኃይል ያስፈልጋል። ስለ ኑሯቸውም አያስቡም። ስለ ጫማቸው፣ ስለ ልብሳቸው፣ ስለሆነ ነገራቸው ምንም ነገር አይሰማቸውም። እንቅስቃሴያቸው፣ ትኩረታቸው ሂድ የተባለበትን መንገድ መሄድ። ምንድነው ትርጉሙ ስትሉ መንፈስ ቅዱስ ነው። ኑሯቸውን፣ ጓዳቸውን፣ የሆነ ነገራቸውን አያዩም ነበር። ሐዋርያት ሥራ እንዳለ ስታዩት መንፈስ ቅዱስ ያላደረገው ነገር ስንዘረዝረው ብኖር ያላደረገው ነገር የለም። በመንፈስ ቅዱስ ኃይል ነው የተንቀሳቀሱ። ነገር የሚለውጥ እግዚአብሔር እንጂ ሰው አይደለም።